الرحمن الرحيم السلام عليكم ورحمة الله وبركاته ወንድሞቼና እህቶች የሰው ልጅ ሲሞት ሶስት ነገሩ አውቶማቲካሊ ይቀየራል። የመጀመሪያው አባቱና እናቱ ለሱ ያወጡለትን ስም ይቀየርና ሬሳ ይሆናል። በሁለተኛ ደረጃ ደግሞ ይህ ሰው አዱኛ ውስጥ ሲኖር ከፈለገ ሀሪ ሊልበስ ከፈለገም ሱፍ ይልበስ ምርጥ ልብሶችን ለብሶ ይኖር የነበረው ሲሞት ያወልቁበትና በከፈን ይጠቀለላል። ሶስተኛው ደግሞ የሰው ልጅ አዱኛ ውስጥ ሲኖር ከፈለገ ቪላ ቤት ውስጥ ከፈለገም ፎቅ ከፈለገም ቆርቆሮ ቤት ውስጥ ቢኖርም ከሞተ በኋላ የሰው ልጅ የሱ ቤት መቃብር የአፈር ቤት እንደሚሆን የታወቀ ነው። ስለሞት ጉዳይ ሊያሳስበን ይገባል። والحمد لله رب العالمين.